السلام عليكم ورحمة الله وبركاته حبايبي في الله እንዴት ናችሁ እኔ ጋር ወሊላሂ الحمد በያላችሁበት ሰላማችሁ ብዝት ይበልልኝ ኢንሻአላህ ተናጋሪውንም ተጠቃሚ ያድርገው የሚሰራበት ያድርገው አዳማጩንም ያ ረበል ዓለሚን የልቡን ሸሪታ የሚያገኝበት አላህ ያርግልኝ ሸሪታ ታውቃላችሁ እንዴት ነው ወደ ወሎ የልብ መዳኛ ታውቃላችሁ የልብ ሽፋ እንደዛ ነገር ነው እና አላህ እንደዛ ያርግልኝ ኢንሻአላህ ዛሬ ባንድ እህታችን ህይወት ዙሪያ ላይ ሆኖ ነገር ግን ያው ከኛ ህይወት ጋር ስለሚተሳሰር እሱን እንመካከርበት በሚል ነው የመጣሁት። አንዳንድ ነገሮች በህይወታችን ላይ ስንጀምራቸው ወይም ደግሞ መጀመሪያ ስናየው እንዳልኳችሁ መጀመሪያ ስንወድ መጀመሪያ እንደጠበቅነው መጀመሪያ እንደደነገጥንለት አይነት ሁኔታ ስሜት አይፈጠርብንም። ያደር ሲሄድ ኖርማል ይሆናል። እንደውም ምን አለ አንድ አባባል ጉድ አንድ ሰሞን ነው ይባላል። የሆነ ነውር ነገር እንኳን ብታዩ ነውር ነገር እንኳን ቢፈጠር የሆነ ታይም ሆይልና ከዛ ኖርማል ይሆናል ሌላው ሲያደርገው ኖርማል ይሆናል ማለት ነው። እና እኛም ጋር አንድ ኖርማል የሆነው ነገር ምንድነው? طبعا ሁላችሁም ያው ታውቁታላችሁ ወንዶች ሁሉም አይደሉም طبعا الا من رحم ربي الله ያዘነላቸው ወንዶች ሲቀሩ ፍች በተጠየቁ ሰዓት ገንዘብ ይጠይቃሉ። እና ያ ገንዘብ የመጠየቅ ሁኔታ ለልዓሰፍ በጣም በቃ በሚያሳዝን መልኩ አንደኛ ያው ከሴቷ በፊት የወንዱን ደረጃ ያወርደዋል። ይሄ ነገር በጣም ማለት ይሄ ወራዳነት ነው። እነሱ የሚጠይቁበት መንገር ነው ያልኳችሁ ያለሁት። ምክንያቱም እኛ ሞዴል አለን በህጋችን በሞዴላችን መሰረት አይደለም የሚሄዱት። አንደኛው ነገር ወንድ ልጅ ሴት ልጅ ፍች ስትጠይቀው የሱ ያልሆነ ነገር ልብ አድርጉልኝ እዚህ ጋር የሱ ያልሆነ ነገር እሱ ሲገባ ያልሰጣትን ሲገባ ያላደረገላትን ዋቴቨር ማለት በራሷ ጥፋት ወይ በራሷ ተነሳሽነት አይደለም። ያን ፍችም ሲጠየቅ ብዙ ኬዝ አለው ውስጥ ባልየው እንደ ባል ቁጥራ ላይ ኖረው ይችላል ሊያስተዳድራ ስላልቻለ ኺያና ስላለበት ክዝባቱ ውሸታምነቱ ቤተሰቦችን አትርጂ ብዙ ኺላፋቱ አለመስማማት አለመጣጣም እንዲመጣ የሚያደርጋትም እሱ ሊሆን ይችላል። ማለት አንዳንድ ወራዳ ወንዶች ይሄን ያደርጋሉ። ያን ስለኔ የወንድነት ደረጃቸው ራሱ ለኔ ይወርድብኛል። ምክንያቱም ዲኑን ተገን ያርጉት እንጂ ለነሱ እንደዛ አይነት የሚል ነገር የለም። ይሄ ነገር እኛ ጋር ኖርማል እየሆነ መጥቷል። ገብቷችኋል አይደል? ለዛ ነው ወንዶችን በዚህ ልክ እንተነምላቸው። ምክንያቱም የሱ ያልሆነ ነገር የሴት ልጅ ልፋቷን ድካሟን ብዙ ነገሮቿን ያፈሰሰችበት ባይዘው ማንንም ሰው والله العظيم ሊተነጋው የማይገባው ነገር ሴት ልጅ ትዳሪ ብላ ከገባች ለትዳሯ ትልቅ መስዋዕትነት በመክፈል ቀዳሚ ናት ብዬ ነው የማስበው። በእኔ ሐሳቤ ሴት ልጅ ለትዳሯ የማትከፍለው ዋጋ የለውም። አንዳንድ ባለጌ ሴቶች ሊኖሩ ይችላሉ። ላኪን አብዛኛዎቹ ትዳራችንም እንዳይፈርስ ብዙ ዋጋ እንከፍላለን። መቻል ማንችለው ሁሉ ለመቻል በመሞከር በመታገስ ፍችን በመፍራትም ራስን ባለማቆም ብዙ አይነት ምክንያቶች አሉ። ከዛ ደግሞ ልጆች ከመጡ ለልጆችም ሲባል ብትፈታ ፈት የምትባለው እሷ ነች። ወንዱ ኖርማል ነው ሂዶ ሲያገባባትም ያለው አንተን ስሜትም መናገር አትችልም። እሱም ላይ ያለ ጉድለቶችም ከሆኑ የቤትሽን ነው ሪያጅ በሚል ብዙ ነገሮች ጫና ይደርሳሉና በተለያዩ ምክንያቶች አክቹአሊ ሴት ልጅ ለትዳሯ ዋጋ ትከፍላለች ብዬ ነው የማስበው እኔ። ከዛ ጋር ተያይዞ ወንዶችም ደግሞ እንደዚህ ክፍያ የሚጠይቁ ወራዳ ወንዶች አሉ። ሌቦች ናቸው እነዛ ህገ ወጥ ባሎች ናቸው። በባል ስም ይገባሉ። ከዛ በኋላ የሴቷን ማንነት ይገፋሉ፣ ዩዝድ ያደርጓታል። በቃ የፈለጉትን አይነት ነገር ተጠቅመው ከዛ በኋላ ደግሞ ከገንዘቧ ደግሞ አይላቀቁም። በዛ በገንዘቧ ቢያንስ ቀሪ ህይወቷ እንዳታስተካክል የራሷ ነገር እንዳይኖራት ራሷ ላይ እንዳትሰራ ይሄ እንደገና ደግሞ ሌላ ህይወትም እንዳታይ እነዚህ አይነት ነገራቶች ይከሰቱባታል። እና ከዚህ ጋር ተያይዞ ነው የእህቴ ጥያቄ የሚቀርበልኝ። እና አግባብ የሌለው የብር መጠን ነው የተጠየቀው 250 ሺህ ብር 350 ሺህ ነው። ኮሜንት እንኳን ያደርግላችኋለሁ። እንደዛ ነው የተጠየቀችው። እህታችን ደግሞ ያንን ገንዘብ ሰጠችው። ስትሰጠውም አልፈታም። እንደገና ደግሞ ድጋሚ ገንዘብ ጠየቀ ማለት ነው። ሀባይ በፍላህ ታውቃላችሁ በህይወታችን ታይስ ምን ሆኖ በቃ ደካሞች ምን ሆኖ ምርታህ የሆነ ሀያት መኖር ማንችለው ራሳችንን ቀጥ አድርገን እኛ የውሳኔ ሰው መሆን የማንችለው ለምንድን ነው? በሰዎች መደገፍ ሲኖር ነው። እኛ ሜቢ ላይታወቀን ይችላል። እኛ በሰዎች አንደገፍም ነው። እኔ ከሰው አልፈልግም በራሴ ቆምኩ ነኝ ወሊላሂ الحمد ተወከል على الله ምናምን ልል እችላለሁ። ላኪን በሰዎች ላይ መደገፍ ስላችሁ እርዳታ መፈለግ ብቻ አይደለም። የሆነ ሰው ሀያታችሁ ውስጥ ካለ ወይም በሆነ ስራ መንገድም ላይ ካላችሁ
እንትን እጅማ አርጋችሁ አስቡት። ተሳቢውን በትዳርም ብቻ አይደለም በግንኙነትም በጓደኝነትም በስራም በተለያዩ መስኮች ላይም አርጋችሁ አስቡትና ያ ነገር ከኛ እንዳይሄድ እንደማይሆነን እንኳን ብናውቅ ግን ሽዑራችን የኛ ስሜት ግን ያ ነገር ጥሎን እንዲሄድ አንፈቅድም። ይሁን ያንን ጉዳት መቋቋም የምንችል መስሎ አይሰማንም ለራሳችን። ገብቷችኋል? ተረታችሁኛል? እንዴት እንደምገልጽላችሁ ባላቅም ግን በቃ የሆነ ነገሮችን እያየን እንኳን የሆነ መንገዶችን እያየን ለምሳሌ ባል እየተገላመጠ እያዋረደ ብዙ ነገር እያረገ ኸያና እያረገ ምናምን አይተን እንዳላየን ጠንሸን ሀታ ኖ እንኳን ማለት የማንችልበት ደረጃ እንደርሳለን። ጓደኛሽ ባንቺ ላይ ያንቺን ሚስጥር ስታወጣ ስለ ጥቅሟ ስትፈልግሽ እሷ በፈለገች ሰዓት ስታገኝሽ ምናምን ኖ አትይም። ይሁን ራስሽን ሁሌ አቬሌብል ታደርጊዋለሽ። ይሁን የእሷ የፍቅር ጥገኝነት ነው። እሷን የመውደድሽ ልኬት መስሎሽ ይታያል። አንዳንዴ ደግሞ የዋህነትሽ መስሎ ሊታይሽ ይችላል። ይሄ ደካማነትሽ ማለት ነው። አስበሻል? ይሄ የኛ ድክመታችንን የሆነ የዋህነታችን ወይ መልካምነታችን አድርገን ልናስበው እንችላለን። አእምሮ ይሸውዳል። ሐቂቀተን ግን መልካምነት ሌላ ነገር ነው፣ የዋህነት ሌላ ነገር ነው። የማይሆነኝን ነገር ነው ማለት ክብሬን መጠበቅ ነው። ያን ነገር እኛ ማፈህምና ሐባይቢና ይሄ አሁን የልጅቱ የፍቺ መጠየቅና የገንዘብ መጠየቅ ያለውን ስር ልነግራችሁ ነው። ከዛ ጋር የተያዘ ነው ይሄ ሰዎች ላይ ኖ የማለት አቅም የማይኖርብን ምክንያት እንዴት ነው? ትክክል ያልሆነ ነገር መለየት እንችላለን። አቅላችን ይለያል። አክቹአሊ አቅላችን ይሄ ነገር ልክ ነው፣ ይሄ ነገር ስህተት ነው፣ ይሄ ነገር ይመጥናል አይመጥንም፣ ከዲናችሁም አንፃር ፈትሻችሁ ስታዩ ይሄ ነገር ልክ አይደለም። አሁን እኔ እህቴ እንደዚህ ነው እንደዚህ አታርጊ ምናምን ልላት አልፈልግም። ምክር ሞልቷል። ምክር በየቦታው መተግበር ያቀታል። ለዛ ነው አሁን በዚህ መልኩ የመጣሁት ማለት ነው። የሰው ልጅ መታገል ያለበት ትልቁ ነገር ምኑ ላይ ነው? የራሱ ድክመት ጋር ነው። ድክመትሽ ባለቤትሽ ከሆነ ራስሽ ጋር መታገል አለብሽ። ጓደኛሽ ከሆነች እዛ ጋር መታገል አለብሽ። ነፍስያሽ፣ ስንፍናሽ፣ የራስሽ ድክመት፣ ለራስሽ የሰጠሽው ያሳነሽው ዋጋ፣ የራስሽ መጥፎ ባህሪ ከሆነ ራስሽ ጋር መታገል አለብሽ። ሰው በየቀኑ ሊያደርገው የሚችለው በየቀኑ ሊያደርገው የሚገባው ነገር ምኑን ነው? ከራሱ ጋር ያለውን ደካማ ጎኑን ለመቅረፍ መታገል ነው። خلاص አለበለዚያ ልክ እንደዚህ ማለት ነው በሰዎች እጅ መጫወቻ ነው የምትሆኑት። በማንኛውም ዘርፍ ነው የምላችሁ ሐባይቢ استغنوا عن الناس። በቃ ከሰዎች ምንም አይነትን ነገር ላለመፈለግ ራሳችሁ ላይ ልትሰሩ ይገባል። ማህበራዊ ኑሮ ሌላ ነው፣ ከሰው ጋር መረዳዳት ሌላ ነው፣ መዋደድ መፋቀር ሌላ ነው። ግን ራስን በብቸኝነት ብቁ ማድረግ እያንዳንዷ የምንጀምራት ነገር ከኛ ጋር እስከዚህ ጊዜ ልትቀጥልም ላትቀጥልም ትችላለች። ከኛ ጋር ዶም የሚቀጥል ነገር በርግጥ የለም ኢላ አላህ አዘ ወጀል ማለት ነው። ማለት እኛ ጋር እድሜ ልኩን የሚቀጥል ነገር የለም። አንድ ነገር ይለኛል ባለቤት፣ አሁን አንተ ስንት ዓመት ነው? አራተኛ የምታገባው ይላል አንዳንዴ ማለት ነውና ለየትኛው ዑምር ይላል ማለት ዑምራችን ራሱ አጭር ነው በብዙ ነገሮች። ለየትኛው ዑምር ኺላፍ እንኳን ሲፈጠር በእናታችን እንደው ለየትኛው ዑምር ነው እንደዚህ ትሆኝ ሚል ቢታይ ማለና ያ ነገር እኔን ያስደነግጠኛል። ለየትኛው ዑምር በቃ ለየትኛው እድሜ ሰው ባለበት ጊዜ ላይ ባለበት ታይም ላይ ያለችውን ነገር አውቆ ቀድሩን አውቆ ደስተኛ ሆኖ ችግርም ሲመጣ በቃ መጠነኛ የሆነ ሀዘኑን አዝኖ ውድቀትም ሲመጣ የሚገባውን ውድቀት ወድቆ ለማለፍ ለመሻገር ለመነሳት ዝግጁ ሬዲ መሆን አለበት እንጂ እኛ ማንም ሰው በህይወታችን ውስጥ ገብቶ ቁልፍ ማለት በቃ እሱ ሊቆጣጠረን የሚያስችል ነገር ሊኖረን አይገባም ማለት ነው። እና ህይወታችን ላይ ልክ እንደዚህ ክፍያ እየከፈላችሁ እንኳን የማይላቀቃችሁ ሸክም እላያችሁ ላይ ትጭናላችሁ ማለት ነው። መቼ እናንተ የራሳችሁን ድክመት ራሳችሁ መቅረፍ እስክትችሉ ድረስ። አንዳንድ ወንድ እኮ ልብሽን ያውቀዋል ኦልሬዲ። አንቺ መቼም ቢሆን ወስነሽ አትሄጂም የሚልሻለ። አንቺ መቼም ቢሆን ለቀሽው አትሄጂም በቃ እርግጠኛ ነው። አንቺ መቼም ቢሆን ካንቺ የተሻሉ ሰዎችን ጉዳይሽን ሊያስጨርሱ ሰዎችን እንደማታማክሪ እርግጠኛ ነው። ልፍስፍስ ነሽ። ራስሽን ጉዳይ መፈጸም አትችይም። በህግም ልትጠይቂው አትችይም። ጥሩ ቤተሰቦች እንደሌሉሽ ያውቃል ከጎንሽ የሚቆሙ ጉዳይሽን ሊያስጨርሱ የሚችሉ። ስለዚህ ለራስሽ የምትቆሚው ራስሽ ነሽ። በየትኛው መንገድ ብትሄጂ እንደዚህ አይነት ባለጌዎችም ሆኑ በሌላም አይነት የህይወት ኬዝ ሆነ ህይወትሽ ላይ ችግር ካለ ያንን ችግርሽን ለመቅረፍ መታገል አለብሽ ነገ ሌላ ነገር ከማሰብ። ምክንያቱም ዛሬሽን አጽድተሽ አይደል እንዴ? ዛሬሽን አጽድተሽ የትናንትና ፋይልሽን ዘግተሽ ነው ለአዲስ ነገር ዝግጁ መሆን ያለብሽ። ከእንደዚህ አይነት ህመም ውስጥ ቀጥታ ተወጡ ሌላ ህይወት ስለማይገባ። ስለዚህ መጀመሪያ ማንኛችሁም ሆኖ በየትኛው መስክ ብያችኋለሁ አጠቃላይ አርጋችሁ በአጠቃላይ ወይ አርጋችሁ እዩት።
በየትኛውም መስኪን የሰው ልጅ የመጀመሪያ ነገር መስራት ያለበት ራሱ ድክመት ላይ ነው። የራሱን ድክመቶች ራሱ እያያቸው እየሰራባቸው ሊሄድ ይገባል ማለት ነው። ሌላው ነገር ግን እንደዚህ ፍቺ በሚጠይቁ ነገር ገንዘብ ለሚሰጡ ወንዶች አፈር ደም ይግጣሉ ማለት ነው። እንደዛ አይነት ሴት ነው መሆን ያለባቸው። ይሄንን የሚያበረታታ የሚደግፍም ዲን የላችሁም። እሱ ኦፍኮርስ ከገባ በሸሪዓው መሰረት መህር የጣለልሽ መህር ይኖራል እሱ ወይ ደግሞ አብራችሁ ያፈራችሁት ገንዘብ ይኖራል። እንደዚህ አይነት ነገራት ብዙ ነገራቶች አሉና ወደ ውስጥ እነዛ ነገሮች ካደርገሽ መርመረሽ ከዲን አባቶች ተማክረሽ በሽምግልና በስነ ስርዓት ልተፋች ይገባል። ሁሌ ለምንኛ እየሰማን እንዳልሰማን እያየን እንዳላየን ለምን ሙገፈሎች እንሆናለን? ለምን በገፍላ ውስጥ እንኖራለን እንዴ? አይከብድም? በዚህ ሰዓት ለእንደዚህ አይነት ጩልሌዎች በዚህ ከባድ ሰዓት ሐቂቀትን ሐላል ለሚሰራ ሰው እኮ አሁን ላይ ያለው ህይወት ከባድ፣ ሐራሙን ለሚያግበሰብስ ሰው ህይወት ፍንጥቅጥቅ የምትለው እኮ በአሁኑ ሰዓት። ስለዚህ እንደዚህ አፈር ደም ይግጣችሁ የምታመጡትንም ገንዘብ በአግባቡ የሚውልበትን ቦታ ብታውቁት መልካም ነው። እኔ ልቤን ያመኛል እንዲህ አይነት ነገር፣ በጣም ነው ማዝነው ለእህቶቼ። ከእንደዚህ አይነት ወንድሞችም አላህ ይጠብቃችሁ፣ እነሱንም አላህ ሂዳያ ይስጥልን እላለሁ። ለአላህ ብዬ ወዳችኋለሁ። ፊ አማኒላህ